ሰላም ጤና ይስጥልን የተከበራችሁ ግርማ ነኝ። አሁን የምንገኘው በጅማ ከተማ ነው። ጅማ ከተማ ይሄንን ይመስላል በምሽት። ዛሬ ዕለቱ አርብ ነው። በአርብ ጅማ እንዴት ማታ ትደምቃለች የሚለውን ልናሳያችሁ ወደ ጅማ ወጥተናል። ተከበራችሁ አሁን የምንገኝበት አካባቢ የሚደምቅ የሚያምርና ምቹ የሆነ አካባቢ ነው። እዚህ አካባቢ ላይ መኖርም ሆነ መዞር በጣም የተለመደ አልነበረም። ምክንያቱም ጨለማ ነበር። አካባቢውም በጣም የሚያስጨንቅና የሚያስቸግር ስፍራ ነበር። አሁን ግን በአዲሱ የልማት አሰራር መሰረት እንዲሁ አምሯል፣ ተውቧል። ኃይሌ ገብረስላሴም እዚህ ቤት ሰርተዋል። ኃይሌ ገብረስላሴ ሪዞርት አካባቢ የሚገኘው ሰፈር ከዚህም በፊት እንዲህ አልነበረም። አሁን ተሻሽለው አምረው ውበው እንዲህ ቀጥለዋል። ጅማን ለማየት ወደዚህ አካባቢ መምጣት ደግሞ በጣም ደስ ያሰኛል። ረፍት የሚገኘው እንደዚህ አይነት ነገር በማየት ባይሆንም በእርግጥ አንዳንድ ጊዜ ደግሞ እንደዚህን አይነት የሚያምሩ ስፍራዎችን አይቶ የሚያርፉ ሰዎች ብዙ ናቸው። እናንተም ለማረፍ ከፈለጋችሁ የአእምሮ ረፍት መዝናናት ያስፈለጋችሁ እንደሆን ወደዚህ መምጣት ትችላላችሁ። እና በሌሊት ትመስላለች። የማታው ድምቀት እንዲያሳምሯታል። ሁላችሁም ጎበኙዋት። ጅማ ኢትዮጵያ። ተመልካቾቻችን ተመለሱ። ጅማ ይህን ትመስላለች። ጅማ ላይ